እንዴት ነው ወንድ ልጅ ራሱን እንደ ሴት አድርጎ ለ29 ዓመታት በቤት ውስጥ የሰራተኝነት እንዲሁም ደግሞ በጠላ ጠማቂነት መኖር የሚችለው? ይህ ነገርን በርካቶችን እያነጋገረ ነው የሚገኘው። ከጀርባ የምትመለከቱት ይህ ሰውዬም ለ29 ዓመታት እንግዲህ በቤት ሰራተኝነት እንዲሁም ደግሞ የራሱ አንተን መናገር እኮ ነውር ነው። ምን መሰል አካል ጉዳተኞች መበረታታት አለባቸው። በዚህም በዛም ብለው ነጥቀው ሳንቲም መስራት አለባቸው። እኔም አንተ አባል እኔ ያው ፈጣሪ ከጊዜ በኋላ ቢሆን ፈጣሪ ምን ይላል? ምልክት ያለባቸውን ተጠንቀቋቸው ይላል። አንዱ እስራኤል ምናምን ይላል እንዴ? እነዚህን አይደል እንዴ እናንተ ፉኝት ልጆች ያላቸው ኢየሱስ? ወደ እስራኤል ከተለያዩ ሚዲያዎች ተወጣጥተው ላቀኑ ኢትዮጵያዊ ጋዜጠኞች እስቲ ይህንን ቪዲዮ አድርሱልኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የውዳሴ ሚዲያ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሰን መተናል። ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ እና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ፣ አስተያየት፣ ወንድማዊ የታይ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዘን እንድንመጣ እንግዲህ ሀሳብ አስተያየታችሁን አጋሩን፣ አበረታቱን። ወደ ቪዲዮዎቹ ቀጥታ እንደዚህ ነው ያዘኝ። እንደዚህ ነው መቁረጥ የጀመረው። በሞት ጥላ መካከል የበቀለች የጽናት አዝመራ ትዕግስት ለሷ ስሟ ብቻ አይደለም። የደረሰባትን የመከራ እቶን አልፋ የመቃብር አፋፍን ረግጣ የተመለሰችበት የህልውናዋ ምስክር እንጂ ባመነችውና ህይወቷን አሳልፋ በሰጠችው ሰው የተከዳችው ትዕግስት የደረሰባት ግፍ ሰምቶ ለማለፍ ይከብዳል። ያቀፋት ገላ፣ የተደገፈችው ትከሻ ወደ አውሬነት ተቀይሮ ከአንገቷ እስከ ሆዷ ድረስ በስለት እንደ ጨርቅ ሲተለትላት የነበረው ጭካኔ ሰው ለሰው እንዴት እንዲህ ያደርጋል ያስብላል። በስጋዋ ላይ የታተመው ያ ጥልቅ ጠባሳ የበደል ምልክት ብቻ አይደለም፣ ሞትን ያሸነፈ የጽናት አሻራ፣ ዳግም የመወለዷ አዋጅ እንጂ። ትዕግስት ለፍትህ የሄደችበት ርቀት ከቁስሏ በላይ ያማል። ጨካኙን አጥፊ ለህግ ለማቅረብ ስትል ካቆሰላት ጠላቷ ጉያ ስር ተለጥፋ ለመኖር ተገዳለች። የመከራው ማዕበል አላርፍ ሲላት እስከ ጎዳና ህይወት ወርዳለች። ለፍትህ ስትል ክብሯን፣ ሰላሟንና ቤቷን መስዋዕት አድርጋለች። ዛሬ ያ አረመኔ በህግ ቁጥጥር ስር ቢውልም የትዕግስት ስጋት ግን ገና አልበረደም። ከተለቀቀ እኔንም ቤተሰቦቼንም መግደሉ አይቀርም ስትል የምታሰማው የድረሱልኝ ጥሪ የሁላችንንም በር ያንኳኳል። ትዕግስት የሺህ ግፉአን ድምጽ ነች። የሷ መጽናት ለሌሎች ተስፋ፣ የሷ መታገል ለፍትህ መከበር ትልቅ ትምህርት ነው። ዛሬ ከጎኗ ካልቆምንና ተገቢው ፍርድ እንዲሰጥ ድምጻችንን ካላሰማን ነገ ሌላ ትዕግስት መፈጠሩ አይቀርም። የደረሰባትን አሰቃቂና ለማየት የሚዘገንነውን ፎቶ ማየት አቅሙ ካላችሁ ባዮ ላይ ባለው የቴሌግራም ሊንክ ገብታችሁ ተመልከቱ። ፍትህ ለትዕግስት የጽናት ተምሳሌቷን በዝምታ አንሸኛት። ሴት ልጅ እናት ነች፣ ሴት ልጅ እህት ነች፣ ሴት ልጅ እንክብካቤን ትሻለች። ታዲያ ምን ያህል ጨካኝና ማሰብ ቢያቅተው ነው በፍቅር አጋሩ ላይ እንደዚህ አይነት አሰቃቂ ድብደባና የተለያዩ ጉዳቶችን ሲያደርሱባት ወይም ደግሞ ሲያደርስባት የነበረው? ይህ ታሪክ እንግዲህ የብዙዎቻችንን ልብ የሰበረ ብዙዎቻችንን ያሳዘነ ታሪክ ነበር። ታዲያ ቤተሰቦች እናንተስ በሷ ቦታ ብትሆኑ ምን ታደርጉ ነበር? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ እንዴት ነው ወንድ ልጅ ራሱን እንደ ሴት አድርጎ ለ29 ዓመታት በቤት ውስጥ የሰራተኝነት እንዲሁም ደግሞ በጠላ ጠማቂነት መኖር የሚችለው? ይህ ነገርን በርካቶችን እያነጋገረ ነው የሚገኘው። ከጀርባ የምትመለከቱት ይህ ሰውዬም ለ29 ዓመታት እንግዲህ በቤት ሰራተኝነት እንዲሁም ደግሞ የራሱን ጠላ ቤት በመክፈት ሴት አስመስሎ ራሱን በማህበረሰቡ ውስጥ ለ29 ዓመታት ኖሮ ነበረ። ነገር ግን እጅግ በጣም በሚገርም ሁኔታ ከሰሞኑ እህል ሰርቀሽኛል በሚል ክስ እንግዲህ ፖሊስ ጣቢያ ይቀርባሉ። ፖሊስ ጣቢያ ከቀረቡ በኋላ ፖሊሶቹ አንዳንድ ምርመራዎችን ሲያደርጉ ይህ ሰውዬ ወንድ እንደሆነ ያጣራሉ። ወንድ መሆኑን ካረጋገጡ በኋላም እንግዲህ ይህንን ነገር ይፋ አድርገውታል ማለት ነው። እጅግ በጣም በአካባቢው በርካታ የሆነ አስተያየት እየተሰጠ ይገኛል። እንዲሁም ደግሞ የአካባቢ ሰዎች እየተደነቁ ነው የሚገኙት። ይህ ሰውዬም እንግዲህ እስካሁን ድረስ ምንም ሳይታወቅበት ራሱን ወይዘሮ አሰፋሽ በማለት ነበረ ራሱን በአካባቢው ጋር ሲኖር የነበረው። ነገር ግን ትክክለኛ ስሙ አስፋ መሆኑንም ጭምር ፖሊስ አረጋግጧል። ለመማን ምንነቱ እንዲሁም ደግሞ ራሱን እንደዚህ እንደቀየረ አልተረጋገጠም። ነገር ግን ፖሊስ እያጣራ መሆኑን ነው ይፋ ያደረገው። እናንተ በዚህ ጉዳይ ላይ አስተያየት አላችሁ ወይ? ሀሳባችሁን ኮሜንት ላይ አጋሩ። ይህ ነገር የተጋለጠው በአባይ ቲቪ ካቴና ፕሮግራም ላይ የተመለከትኩት። በሌሎች አዳዲስ መረጃዎች በድጋሚ መልሳሌ ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ።
ለ29 ዓመት እንግዲህ ሴት በመምሰል ራሱን ደብቆ የነበረው ወንድማችን በመጨረሻም ተጋልጧል። ይህ ጉዳይ ብዙዎችን ሲያነጋግር ብዙዎችንም ሲያዝናና የነበረ ጉዳይ ነው። ብዙዎች በዚህ በማህበራዊ ድረገጽ መተግበሪያዎች ላይ ሲቀባበሉት የነበረ መረጃ ነው። አስቡት እንግዲህ 29 ዓመት ያለምንም ስህተት ማህበረሰቡን ሴት ነው ብሎ እንዲቀበለው አሳምኗል። ይህ ጉዳይ እንግዲህ ብዙዎችን አነጋግሯል፣ ብዙዎችንም ግርምት ፈጥሯል። ታዲያ ቤተሰቦች እንዴት ነው ይህ ነገር አያስገርምም ትላላችሁ? ከዚሁ ጋር በተገናኘ ልብ ሰባሪ ዜና ተሰምቷል። የአለታ ጩኮ ተወላጆች እንዲሁ ህይወታቸው አልፏል። በሲዳማ ክልል በአለታ ጩኮ ወረዳ ተወልደው አድገው ለቤተሰቦቻቸውም ለአካባቢያቸውም ብሩህ ተስፋ የነበሩ መንትያ እህቶች ሰላማዊት ጥላሁንና ሳምራዊት ጥላሁን በአሰቃቂ መኪና አደጋ በአንድ ሳምንት ልዩነት ውስጥ ህይወታቸው ማለፉ ተሰምቷል። እነዚህ ወጣቶች የተሻለ ህይወትን ፍለጋና ለቤተሰቦቻቸው ኩራት ለመሆን ወደ ጣሊያን ለመጓዝም በዝግጅት ላይ የነበሩ ናቸው ነው የተባለው። የጉዟቸው የመጨረሻ ምዕራፍ ላይ ደርሰው በነበረ ጊዜ ነው ድንገተኛ አደጋ የተከሰተ የተባለው። ባለታ ጩኮ እንግዲህ በትህትናቸው በትምህርት ትጋታቸው የሚታወቁት ሰላማዊትና ሳምራዊት መምህራኖቻቸውንም የሚያከብሩ ለነገ ትልቅ ራዕይ የሰነቁ ነበሩ። ወደ አዲስ አበባ የተጓዙት ለጉዟቸው የሚያስፈልጉ የመጨረሻ ሂደቶችን ለመጨረስ ነበር። አሰቃቂው የመኪና የትራፊክ አደጋ ግን ህይወታቸውን ቀድሟቸዋል ተብሏል። እንደተወለዱት ሁሉ ህመማቸው ሆነ ሞታቸው አልተለያየም። አንደኛዋ እህት እንግዲህ አርፋ በሳምንቱ ሌላኛዋ መከተሏ በሁሉም ዘንድ ከባድ ሀዘን ጥሏል። በቅርበት የሚያውቋቸውም በእንደዚህ አይነት አደጋ መሞታቸው ትንሽ ግርምትን ፈጥሯል። በትምህርታቸውም ትጉህና በስነ ምግባራቸው ለብዙዎች አርአያ ነበሩ። ለሀገር መፍትሄ ይሆናሉ ተብለው ተስፋ የተጣለባቸው ናቸው ይባላል። ለሟች ቤተሰቦችና ለወዳጅ ዘመዶቻቸው እንግዲህ ለመላው ቤተሰቦቻቸው መጽናናት እንመኛለን። ልጆቹን ወልዶ ከልጆቹ ብዙ ነገር ይጠብቃል። ልጆቼ ደረሱልኝ፣ ከዛሬ ነገ እንግዲህ ጦሩኝ፣ እኔ የጀመርኩትን ነገር አስቀጠሉ ወይም ደግሞ እኔ ካለሁበት ደረጃ ከፍ ያለ ቦታ ላይ ይገኛሉ ብሎ ሲጠበቅ እንግዲህ በአንድ ጀንበር ወይም ደግሞ በተከታታይ በትንሽ ቀናት ልዩነት እንደዚህ ልጆቻቸውን ማጣት እጅግ ልብ የሚሰብር ነገር እንደሆነ እንግዲህ ለእናንተ ማስረዳት ይጠበቅብኛል ብዬ አላስብም። ቤተሰቦች የእነዚህ መንትዮች ሞት ብዙዎችን ያሳዘነ ነበር በዚህ በማህበራዊ ድረገጽ መንደር። ታዲያ እንግዲህ ለቤተሰቦቻቸው ለወዳጅ ዘመዶቻቸው በእኔና በቻናል ቤተሰቦች ስም መጽናናትን እመኛለሁ። ብዙ ገንዘቦችን አወጥተናል። አጠቃላይ ወደ 437,700 አወጥቻለሁ። እኔ አሁን ከክፍለ ሀገር የሚመላለሰው ከዛም በላይ ገንዘብ አወጥቻለሁ። መጨረሻ በዛ እንትን እያለን ያው ፕሮሰሱ በቃ አልቋል። አሁን ወደ ውጭ ሀገር ቲኬት ምናምን መቁረጥ አለበት ብላችሁ በቃ ቲኬትንም የቲኬት ገንዘብን አስገብተን አካውንት ላይ እስከዛ ቀን ተዘጋጅ ብላ ገንዘብንም የምንዘጋጀው ነገሮች ልብስ ሻንጣሙንም አዘጋጅተን ቤተሰብ ሊሸኝ ራሱ እስከ አዲስ አበባ መጥተዋል። ከመጣን በኋላ ያን ቀን አልሆነም ነገ ተነጎዳ እያለች በቃ ብዙ ነገር መከራዎችን አሳየች። እስከዛም ገና ሌላ በደል ያው በፖሊስ ማባረር፣ የግል ጋርድ ጠብቃ ማፋን ማስመታት። እኔ አሁን 2 ቀን እንደዚህ በቃ ሌላ ይገካል ነው አስተረፈኝ። ለ2 ሆኖ አፍኖ ነበረ። እንደዛ ነገሮች በደሎች ደርሷል። እንኳን ጠይቀን ጠይቀን ወደ መንግስት አካል ላይ ብንሄድ በየቦታ ስንሄድ ፊትን ማግኘት አልቻለም። ፖሊስ ጣቢያ ስንሄድ በቃ ምላሽ ሆኖ በቃ ግልጽ ሆኖ ነገር ማግኘት አልቻለም። የፌደራል ፖሊስ ሄደናል። የተለያዩ ቦታዎችን ገብተን ግን ለኛ ፊት የሆነ ነገሮችን አላገኘንም። አሁን ከኔ ጋር ከክፍለ ሀገር የመጡ ልጆች ብዙ ልጆች ናቸው። አሁን ራሳቸውን በቃ መምጣት ትራንስፖርት አወጡ መምጣት ራሱ አልቻሉም። ተስፋ ቆርጦ ቤት ሌሎቹ የተለያዩ ሱስ ውስጥ የገቡት ሰው መጥቶ የራሱን ያጠፉት አሉ። ከኛ ውስጥ በጣም ብዙ ልጆች ተበዳዮች ናቸው። አሁን በግሩፕ ላይ ስንል ከ500 በላይ ነው ልጆቹ። እኔ በህጋዊ መንገድ ላይ ስናየው ፕሮሰስ ቤቱ የተደረጉ ነገሮች ብዙ ነገሮች ትክክለኛ ነገር ይመስላል። ህጋዊ ፍቃድ አለ እና ታዋቂ አርቲስቶች ናቸው ማስታወቂያ ሰሩት። በዛ ሁኔታ ይቼ ነው እኔ ፕሮሰስ የጀመርኩት። ግን ያን ምላሽ ገንዘቡ ይመለሳል የሚባለው በውሸት እንትን ነው የሚታረገው እንጂ ትክክለኛ መልስ ማግኘት እስከሆነ አልቻልንም። እኔ አሁን መቼ ነው የተመዘገብከው? ምን ያክል በዚህ ጥያቄ ውስጥ አለ ማለት ነው? አሁን 2015 አካባቢ ነው ፕሮሰሱን የጀመርኩት እኔ እስከ 16 ያልቃል ሲባል ነው ወደ
ከሁለት ዓመት በላይ ሆኗል ማለት ነው። 2 ዓመት አካባቢ በ6 ወር ያልቃል ነው የተባላችሁት። ውላችሁ እንደዛ ነው የሚለው ውል አለ አይደል? ውል ወስዳል። ብዙዎች ራሳቸውን ቤተሰቦቻቸውን ለመለወጥ ሲሉ ከሀገር ለመውጣት ወይም ደግሞ ስደትን ይመርጣሉ። ታዲያ ይህ ሀሳብ የብዙ ወጣቶች ሀሳብ ነው። ምክንያቱም እንግዲህ ውጪ ላይ የተሻለ ህይወት አለ ተብሎ ስለሚታሰብ ማለት ነው። ታዲያ ብዙ ወጣቶች እንግዲህ በወጣትነት እድሜያቸው ብዙ መስዋዕትነቶችን ከፍለው ትንሽ ብር ካጠራቀሙ በኋላ እንደዚህ አይነት ኢሹዎች ይከሰታሉ። እንግዲህ ጉዳዩ እንደሰማኑ በዳናዊት መክብብ በኩል ማስታወቂያ ሰምተን ሄደን ድርጅቱ አጭበርብሮናል የሚለው ሀሳብ በሷ ብቻ አይደለም በተለያዩ ታዋቂ ሰዎች ላይ እየደረሰ ያለ ጉዳይ ስለሆነ እባካችሁ ተጠንቀቁ። እንደዚህ አይነት ፕሮሰሶችን ስትጀምሩ እንግዲህ ድርጅቱ እንዴት ነው ትክክለኛነቱ ያለውን ነገር በደንብ አረጋግጣችሁ ልትገቡ ይገባል ለማለት ያክል ነው። አንተን መናገር እኮ ነውር ነው። ምን መሰል አካል ጉዳተኞች መበረታታት አለባቸው። በዚህም በዛም ብለው ነጥቀው ሳንቲም መስራት አለባቸው። እኔም አንተ አባል እኔ ያው ፈጣሪ ከጊዜ በኋላ ቢሆን ፈጣሪ ምን ይላል ምልክት ያለባቸውን ተጠንቀቋቸው ይላል። አንዱ አንተ ነህ። አዝነን ነው ሰብስክራይብ የምናደርግልህ ምናምን ላይክ የምንነካልህ ምናምን እንጂ ውስጥ የተረገመ መንፈስ እንዳለ እናውቃለን። ፈጣሪም የሆነ ቆንጠጥ አድርጎ እንደለቀቀ እናውቃለን። አንተ ኖርማሊ ሌላም አጃይብ ትሰራለህ። ገና ታሪክ ሰሪ ብዬ ነው ማለት ብዙ ሰዎችን ፖድካስት ላይ ትጠራና ክብረ ነክ ነገር ትጠይቃለህ። ዲስሪስፔክት በማድረግ ታምናለህ። ብዙ ተይዘሃል። ዞሮ ስትፈጠር ነው የተያዝከውና አንተን ማረምም መምከርም ምንም ማድረግ አንችልም። ግን አትበለው ፈነዳርተህ ነው ተክለ ሃይማኖት የምሬን ነው። አንተ ጨላ በደንብ ትሰራለህ፣ ግን አትበለው። ልክ እንደ እንትና ትንቢት ልንገር አትበለው። የምሬን ነው። በጣም አበዛ። ያቺ ማዘር ትዝ ትላለች። ጠርተህ ልክ ልኳን የነገርካት ዝም አለን። የሆኑ ተጭበረበርኩ የሚሉ ፋዘር መጡ። እሳቸውንም ልክ ልካቸውን ነገርካቸው። ትንሽ የሶፊ ላይ አሪፍ ሰርታል። ባነህ ነበር ቅድሚያ እንወዳለን ለለፈ ሴንከነ እንቻኔ ክፋተና ቤተሰቦች ይህ ጉዳይ በዚህ ብቻ አያበቃም። ጉዳዩ እንደ ሀገር አሁን ላይ እጅጉን አነጋጋሪና አስገራሚ ሆኗል። ሌሎች ቪዲዮዎችም አሉ። እንግዲህ እስኪ እነሱንም ተመልክተን እንመለስ። ወደ እስራኤል ከተለያዩ ሚዲያዎች ተወጣጥተው ላቀኑ ኢትዮጵያዊ ጋዜጠኞች እስቲ ይህንን ቪዲዮ አድርሱልኝ። ስለነዚህ ህፃናት ምን ያህል ታውቃላችሁ? ማለትም እስራኤል ጋዛ ላይ ባደረገችው ጥቃት ያለ ኃጢአታቸው ያለ በደላቸው በምትመለከቱት መንገድ ስለተጨፈጨፉ መከራቸውን ስላዩ ህፃናት ምን ያህል ታውቃላችሁ? እንደ ሰውነታችሁ ለነዚህ ልጆች አዝናችኋል? አዎ ከሆነ መልሳችሁ ይህንን ሁሉ ስቃይና መከራ እነዚህ ህፃናት ላይ ስታወርድ የነበረችው እስራኤል ያቀረበችላችሁን ግብዣ እንዴት ልትቀበሉ ቻላችሁ? ይህንን ጥያቄ ዝም ብዬ አይደለም የጠየኳችሁ። ምክንያቱም የተጠየቃችሁት እንደ ሀገር የኢትዮጵያ ጋዜጠኞች ብቻ ስላልሆናችሁ። ጎረቤታችን ላይ የኬንያ ጋዜጠኞችን በተመሳሳይ ተጠይቀዋል። ለምሳሌ የኬንያ ጋዜጠኞች አልተቀበሉም። ምክንያቱም እቺ እነሱን የጋበዘችው ሀገር እነዚህ የምትመለከቷቸው ህፃናት ላይ ያለ ርህራሄ ጥቃት ስትፈጽምና ለሞታቸው ለስቃያቸው ምክንያት እንደነበረች ስለሚያውቁ እናንተ ለምን ተቀበላችሁ ነው ጥያቄው። ይህንን ጥያቄ በሰብአዊነት እንድታዩት ፈልጋለሁ። ጋዛ ላይ በዛ መልክ ያለቁ ህፃናትን አይተ ያላዘንክላቸው ያንተ እምነት ተከታይ ስላልሆኑ ከሆነ አንተ ሰው አይደለም። በደንብ አዳምጡኝ። ሰብአዊነት መስፈርት የለው። አማራ፣ ኦሮሞ፣ ትግራይ አይልም። ኢትዮጵያዊ፣ ኬንያዊ፣ አሜሪካዊ አይልም። ሙስሊም፣ ክርስቲያን አይልም። መስፈርቱ ሰውነት ብቻ ነው። ሁሉም ነገር ከሰውነት በኋላ የሚመጣ ነው። ዘርክ፣ ብሔርክ፣ ሃይማኖትክ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። በዚህ በማህበራዊ ድረገጽ መተግበሪያዎች ላይ እናውቃቸዋለን። የኢቢኤስ ቲቪ እውቁ ጋዜጠኛ ዮናስ ከበደንም ሆነ የእግረኛው ሚዲያ ዋና አዘጋጅ የሆነውን ጋዜጠኛ ማለት ነው። ታዲያ በዚህ ጉዳይ እንግዲህ ከእስራኤልና ከፍልስጤም ጋር በተያያዘ የተለያዩ ሽኩቻዎች እንዳሉ ከድሮም ጀምሮ እናውቃለን። ታዲያ እነዚህ የሀገራችን ጋዜጠኞች ወይም ደግሞ የሚዲያ ሰዎች በእስራኤል በኩል ብቻ ወግነው ያልሆነ መረጃዎችን አስተላልፈዋል
በሚል እንግዲህ አልጀዚራ ያወጣው ዶክመንተሪ እነዚህ ሰዎች ከብዙዎች ተቃውሞ እንዲነሳባቸው ምክንያት ሆኗል። ምንድነው ጉዳዩ? በዝርዝር ተመልክተን እንመለስ። እስራኤልና የኢትዮጵያ ጋዜጠኞች አልጀዚራ ወራትን የፈጀ አንድ ፕሮግራም አቅርቧል። በፕሮግራሙ ላይ ኢትዮጵያ ዜግነት ያላቸው ጋዜጠኞች ተሳታፊ ናቸው። ፕሮግራሙ የእስራኤል መንግስት አፍሪካዊ ጋዜጠኞችን በገንዘብና ጥቅማ አታሎ የፍልስጤሙን ጦርነት ወገንተኛ ሆነው እንዲዘግቡ አድርጓል የሚል ትችትን ከብዙ ትንታኔ ጋር አቅርቧል። በዚህ ፕሮግራም ውስጥ ከተጠቀሱ ጋዜጠኞች መሃል የኢቢኤሱ ዮናስና ሌሎች ዝነኛ ጋዜጠኞች ይገኙበታል። ፕሮግራሙን ከአልጀዚራ ጋር በጋራ እንደሰራ የሚጠቅሰው ጋዜጠኛ ዘካሪያስ ዘላለም በግል የማህበራዊ ሚዲያ ገጹ ስለ ጉዳዩ እንዲህ ይላል። የእስራኤል መንግስት በአሜሪካና በአውሮፓ ባሉት ወጣቶች ተስፋ የቆረጠ ይመስላል። ትኩረቱን ወደ አፍሪካ ዙሯል። ከ2024 ጀምሮ የእስራኤል መንግስት ከተለያዩ የአፍሪካ ሀገራት ጋዜጠኛ እየመረጠ ሙሉ ወጪያቸውን በመሸፈን ወደ እስራኤል ያመጣቸዋል። በአንድ ሳምንት ቆይታቸው የተለያዩ የቱሪስት መዝናኛዎች፣ ታሪካዊ ሃይማኖት ስፍራዎችን እንደገና ደግሞ በኦክቶበር 7 የሐማስ ጥቃት የተፈጸመበት ስፍራንም ያስጎበኟቸዋል። የእስራኤል መንግስት ከጋዜጠኞች የሚጠይቀው አንድን ነገር ብቻ ነው። የእስራኤል መንግስቱ እውነት ብሎ የሚያምነውን እንዲዘግቡ። እስካሁን ድረስ ከተመላሽ ጋዜጠኞች ተዘጋጅተው የሚቀርቡ ሪፖርቶች በሙሉ ለእስራኤል አድሏዊነት የሚያሳዩ፣ የፍልስጤም ህዝብ መጨፍጨፍ የሚያደባብሱና የእስራኤል ሰራዊት የወሰደው እርምጃ ራስን ለመከላከል እንደተደረገ አድርገው ነው የሚቀርቡት። ከኢትዮጵያ ጨምሮ ከሴኔጋል፣ ሞሮኮ፣ ካሜሩን፣ ሩዋንዳ፣ ኬንያ እና ደቡብ አፍሪካ ሁሉ ሳይቀሩ የተጓዙ አሉ። የእስራኤል መንግስት ከሀገር ያለውን ሁኔታ እያጠና ነው ሰውን መልምሎ የሚልከው። ለምሳሌ ከኢትዮጵያ ጋዜጠኝነት መርህ የማያከብሩ ባለሙያዎችን አፈላልጎ መላክ ቀላል ሆነላቸው። በኬንያ እጅግ ጠንካራ የፕሬስ ባህል ያለበት ሀገር በመሆኑ ጋዜጠኞችን አፈላልጎ መላክ አልቻሉ። ከኬንያ ተመልምለው የተላኩት ቲክቶከርና የክርስቲያን መዝሙር ዘማሪን ብቻ ነው። ከሞሮኮና ከደቡብ አፍሪካ የተላኩት ጋዜጠኞች ወደ ሀገራቸው ሲመለሱ ከሙያ ባልደረቦቻቸው ከባድ ተቃውሞ ስለገጠማቸው የረባ ሪፖርት ማቅረብ ተሳናቸው። 3 የደቡብ አፍሪካ ጋዜጦች ከእስራኤል ባቀረቡ ዘገባ በኋላ ይቅርታ መልእክት በየሪፖርቶቻቸው ለማቅረብ ተገደዱ። ከሞሮኮ ሁለተኛ ጉዞ ለማዘጋጀት ታስቦ ጋዜጠኛ ባለመገኘቱ ባህላዊ ዘፋኝና ተወዛዋዦች ናቸው ሄዱት። አሳፋሪ የሆነበት ምክንያት አንዱ እሱ ነው። በሌሎች አፍሪካ ሀገራት በምሁሮች በጋዜጠኞችና በሰፊው ማህበረሰብ የህዝብን ቁጣ የቀሰቀሰ ሆነው እኛ ሀገር ምንም አለመባሉ ነው። የአፍሪካ ህብረት መቀመጫ ሀገር ሆነን ለሌላው አርአያንን እያልን የምንፎክር። ወደ እስራኤል የተጓዙት የኢትዮጵያ ሚዲያ ተቋማት የትኞቹ ናቸው? ወደ እስራኤል ያመሩት ኢትዮጵያ ሚዲያ ስብስብ ሲዘረዘር አዲስ አድማስ ጋዜጣ፣ አሃዱ ራዲዮ፣ ኤንቢሲ፣ ኦቤን፣ አሚኮ፣ ኢቢኤስ፣ አርትስ ቲቪ፣ ቁም ነገር መጽሔት፣ እግረኛው ሚዲያና ትንሽ ስም ያለው የዘ ሪፖርተር ጋዜጣ ሁሉ ሳይቀር ነው በህዳር ወር አንድ ሳምንትን በቴል አቪቭ በኢየሩሳሌምና ሌሎች ቦታዎች ያሳለፉት። በአጠቃላይ ከነዚህ ተቋማት 20 ባለሙያዎች ናቸው የተጓዙት። ዘካሪያስ ዘላለም በረጅም የትንታኔ ጽሑፉ ኢትዮጵያውያን ጋዜጠኞች በጥቅም ተታለው ዓለም የሚያውቀውን እውነት አዛብተው መጻፋቸውን በምርመራ ደርሼበታለሁ ብለዋል። የተባለው ፕሮግራምም በዛሬው ዕለት በአልጀዚራ እንደሚተላለፍ ተጠቅሷል። እንግዲህ በቪዲዮ ሙሉ ለሙሉ ተረድተናል ብዬ አስባለሁ። ቪዲዮ እንግዲህ ጥሩ መረጃን ሰጥቶናል ብዬ አስባለሁ። ቤተሰቦች ይህ ብቻ አይደለም እንግዲህ ይህ መረጃ ባንሰማም እንኳን ከድሮ ጀምሮ የምናውቀው በእስራኤልና በፍልስጤም ጉዳይ እኛ ስንረዳው እንግዲህ ጉዳዩ በሃይማኖታዊ መንገድ ሊመስል ይችላል። ጉዳዩ ግን እነሱ የሚጣሉበት ብዙ ምክንያት አላቸው። እነሱን እንግዲህ በፖለቲካው ዘርፍ ላሉ ሰዎች እንተውላቸውና ግን በአንድ ወገን ብቻ ወግኖ መረጃን ማስተላለፍ የሚዲያ ሰው ወይም ደግሞ የጋዜጠኝነት ኢቲክሱም አይፈቅድም ይላሉ ብዙዎች አሁን የሚቃወሟቸው። ዮናስ ከበደንም እዛ ሄደዋል፣ ይህን ድርጊት ፈጽመዋል የተባሉ ጋዜጠኞችን እንግዲህ ብዙዎች በዚህ ሀሳብ እየተቃወሟቸው ይገኛሉ። ከነዛ መካከል እንግዲህ የተለያዩ የእምነት አባቶች ይገኛሉ። እስኪ የእምነት አባቶች በዚህ ጉዳይ ምን አሉ የሚለውን ተመልክተን እንመለስ። እስራኤል ደስታዋን ብቻ ሳይሆን ሀዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነበር። ወደ ጋዛ ቦርደር ላይ ሄደን ነበር። በእስራኤልና በጋዛ መካከል ያለውን ቦታ ለማየት፣ ኑሯቸውን ለማየት፣ የጦርነቱን ጠባሳ እግረ መንገድ ለመመልከትም ችለናል። ሰዎች በዚህ ልክ ሲጨክኑ፣ ሀቅ ሲጠፋ፣ እውነት ባለቤቱን ሲያጣ ዛሬ ህፃናት ጩኸት፣ ለቅሶ፣ ዋይታ የማይሰማበት ዓለም ይባስ ተበዳይ እንደ በዳይ ስሙን ማንሳት፣ ስለሱ ማውሳት፣ ስለ በደሉ መናገር ወንጀል የሆነበት ዘመን፣ ስለ ጥፋት መናገር፣ ስለ ልቄት ማውራት እንደ ጥፋት የሚቆጠርበት ዓለም ውስጥ
በእንደዚህ አይነት የውሸት ዓለም ውስጥ ከመኖር የበለጠ የሚያሳዝንም ነገር የለም። አንዳንዴ አላህ የመረጣቸው ሰዎች ይህንን ጊዜ ሳያዩ እንደው ባጢኑል አርድ የምድር ሆድ ከምድር ጀርባ በላይ የተሻለበት የሚሆንበት ጊዜ ከመኖር አለመኖር የምትመርጥበት ፈዳሃ አንዳንድ ጊዜ እኔ ገዛን ሳይ በቃ አጋላጭ ሆነ። ገዛ ሁሉንም አጋለጠ፣ የተደበቀውን አወጣ፣ የዓለምን ውሸት ገለጠው። ሱብሃንአላህ ፊት ለፊት አወጣ። ኒፋቅ የሚባለውን ነገር ሁሉ አደባባይ ላይ ያሰጣው። እንደዚህ አይነት ጊዜ ላይ ተቀምጦ ይሄን ከማየት የበለጠ እንደ ማህበረሰብ ወንድም ወንድሙን ሲያርድ፣ ወንድም ወንድሙን ሲገፋ፣ ወንድም ወንድሙን ሲያሳድር፣ ሲያፈናቅል እንደው ባካችሁ ቁርአን ላይ ማክፊኩም ረጁሉ ረሺድ ከማከላችሁ አንድ መልካም ሰው ጠፋተው የሚል አረህ አይበጅም ነውር ነው ከኛ ይጠበቅም የሚል ሰው እንግዲህ አቡ ጀህል ቀደም ያልነው አቡ ጀህል በዛ ክፋት በዛ ማንነት ነውርን ግን ይረዳ ነበር። حتى لا يقال عمرو بن هشام روع بنات محمد صلى الله عليه وسلم ብሎ የሙሐመድ ሴት ልጆችን አስደነገጠ ተብሎ ታሪክ እንዲጻፍብኝ አልፈልግ። በዚህ የውሸት ዓለም ውስጥ ስለ ሰው መብት፣ ስለ ሰው ልጅ ክብር፣ ስለ ሴት ልጅ መብት፣ ስለ ሰብአዊ መብት በሚወራበት ዓለም ውስጥ በዚህ አይነት መልኩ በ21ኛው ክፍለ ዘመን 24 ሰዓት ላይ እየተካሄደ ሁሉ ልቄት ሲካሄድ እንግዲህ ቅድም እንዳልኩ አቡ ጀህል ከነክፋቱ አቡ ጀህል ከነ ጠላትነቱና ለእስልምና ከነበረው ጥፋት ላይ حتى لا يقال እኔ ለዛ ነው ቅድምም ውስጤ የተረበሸብኝና ጉዳዩ ማለትም በእስራኤልና በፍልስጤም መካከል ያለው አለመስማማትና ሽኩቻ እንግዲህ ብዙዎቻችን በተለይ አፍሪካ ውስጥና ብሎም ሀገራችን ኢትዮጵያ ውስጥ ያለን ሰዎች ከሃይማኖት ጋር እናያይዘዋለን። ጉዳዩ ምናልባት ከሃይማኖት ጋር በትንሹ ሊያያዝ ቢችልም ግን የተለያዩ ልዩ ምክንያቶች አላቸው። ታዲያ ዋናው ጉዳዩ ላይ ብዙዎቻችንን እያነጋገረ ያለው እንግዲህ ጋዜጠኞቻችን በማይሆን በኩል አንድ ወገንን ወግነው መረጃ አሰራጭቷል የሚለው የአልጀዚራ መረጃ ነበር። ታዲያ ቤተሰቦች ይህንን በደንብ እንድትረዱ ፓስተር ቸሪ በአንድ ወቅት የተናገረው ንግግር ነበር። እስኪ ተመልክተን እንመለስ። እስራኤል ምናምን ይላል እንዴ? እነዚህን አይደል እንደ እናንተ ፉኝት ልጆች ያላቸው ኢየሱስ ኔታናው የሚመራውን እስራኤል ነው እንደ ጌታ ይሄንን እስራኤል ነው እንደ እግዚአብሔር የሚጠብቀው? ደም አፍሳሽ የብዙዎችን ደም የሚያፈስ በተኙበት ህፃናት የሚያርድ ኢየሱስ ከዚህ ጋር ነው እንደሚቆመው? ኢየሱስ ቢመጣ አሁን ያለችውን እስራኤል ምናልባት እነዛን የዲያብሎስ ልጆች ነው ያላቸው። አሁን ቢመጣ እናንተ ዲያብሎሶች ነው የሚላቸው እነሱ ናቸው። ከይዱና ዮሐንስ ወንጌል ምዕራፍ 8 አንብቡ። እናንተ አላቸው ከአባታችሁ ከዲያብሎስ ናቸው። ኢየሱስ እስራኤልን አያከብርም አይደል? ነፍሰ ገዳይ ስለሆኑ እኮ ነው። ልትገሉኝ ትፈልጋላችሁ አላቸው። ኢየሱስን ለመግደል ይፈልጉ ስለነበር ለምን አያቸውና ይሄ ሐሳቡን ያውቀዋል። ነፍሰ ገዳይ ነው እሱ። ነፍስ ለማጥፋት ለመግደል ለመስረቅ ለመግደል ለማጥፋት እንደሚመጣ ያውቃል። እነዚህ ለብሰውት ቀሚሱን ዝርፍፍ አድርገው የዳጎሰ መጽሐፍ ይዘው የመጡትን እናንተ ዲያብሎስ ልጆች አላቸው። የትኛው ክርስቲያን ነው አሁን የዲያብሎስና የዲያብሎስ ያልሆነው የሚለኝ? የሆነ ፊልስጤማዊ ሲመጣ የሆነ ሶሪያዊ ሲሞት ታባታቸው የሚል ክርስቲያን፣ ደም ሲፈስ የሚደሰት ሰው ሲጋደል ሲታኮስ ሲተራረድ ይሄ ክርስትና አይደለም። ብራዘር እንደገና ቆም ብለህ ቼክ አድርግ። የተሳሳተ ነገር ገብተዋል። የአጋንንት አጃቢ ሻማያጅ አድርጓል ሴጣን። እንደተመለከትነው እንግዲህ ፓስተር ቸሪ ትክክል ነው። እስራኤል ሲባል ሙሉ ኦርቶዶክሳውያን አይደሉም። ፍልስጤምም ሲባል ሙሉ ሙስሊም ወይም ደግሞ አብዛኛው ማህበረሰብ እስልምና እምነት ተከታይ ሊሆን ይችላል እንጂ ሙሉ ለሙሉ እንደዛ ናቸው ማለት አይደለም። ስለዚህ ቤተሰቦች ይህ ጉዳይ እንግዲህ ብዙዎችን ሲያነጋግር ነበር። አሁን ላይ ደግሞ እየተመለከቱት ወይም ደግሞ እየታዘብኩት ያለው ነገር ቢኖር ምንድነው አሁን ላይ ጉዳዩን ወደ ሃይማኖት የመከፋፈል አዝማሚያዎች በተለያዩ ማህበራዊ ድረገጽ መተግበሪያዎች ላይ ከዚህ በፊትም ተፈጥሮ ተመልክተናል። አሁንም እንግዲህ በዚህ በጋዜጠኞቹ ጉዳይ ድጋሚ እየተነሳ ስለሚገኝ አሁን ላይ የጋዜጠኞቹ ተግባር ምናልባት ልክ ላይሆን ይችላል። እንግዲህ ከጋዜጠኝነት ኢቲክሱ የወጣ ወይም ያፈነገጠ ተግባር ሊሆን ቢችልም ግን እኛ ሁኔታውን ታግሰን ወደፊት የሚፈጠሩትን ነገሮች መመልከት መቻልና ነገሮችን ማረጋጋት መቻል አለብን ብዬ አስባለሁ።
ጡት መያዣዋን እንደዚህ ከፍታ ኦልሞስት ሩብ ጉዳይ ጡት ብቻ ተሸፍኖ የተረፈው አደባባይ ላይ ታይቶ እንደዚህ ቲክቶክ ላይ መደነስ ላያሳስር ይችላል። እንደ ማህበረሰብ ግን ሞራላችንን ይነካል። የማህበረሰብን መልካም ጸባይ ይነካል። ልጆችን ጥሩ ነገር አያሳይም። ትልልቅ ሰዎችን ያዋርዳል። ትክክልም አይደለም። እንደ ማህበረሰብ ሁሉ ማህበረሰብ ወግ አለው። እውነቴን ነው የምላችሁ። እንግዲህ አብዛኛው ሰመረ ባሪያው የሚያነሳቸውን ሐሳቦች ብዙዎቻችን እንስማማባቸዋለን፣ ብዙዎቻችን አክሰፕት እናደርጋቸዋለን ብዬ አስባለሁ። ምክንያቱም የሚያነሳቸው ሐሳቦች ያደግንበትን ማህበረሰብ ወግና ልማድ ስርዓት ያካተቱ እነሱን የማይጥሱ ሐሳቦች ስለሆኑ ማለት ነው። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮውን ላይክ ማድረግ እንዲሁም ለቻናሉ አዲስ የሆናችሁ እና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን ቻናሉን ይቀላቀሉ። በተጨማሪም ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አግዙኝ፣ አበረታቱኝ። በቀጣይ ባሪፍና ማራኪ ስራዎች እስከምንገናኝ እስካሁን ለነበረን ቆይታ አመሰግናለሁ። ይመቻችሁ። ቴንክ ዩ